ወደ ሚዲያው መጥተህ በቃ አብረህም መተባበር አለብህ የሚለው ነገር አለ እሱ እዚህ አይነት ስሜት ላይ ስለሆነ ግን ገና አልወሰነም እያሰበ ነው ሁላችንም እናውቃለን ታማኝ የከፈለውን 1/10ኛውንም አልከፈልን ብዙዎቻችን ምንም ጥያቄ የለው ታማኝ አሁን አይደለም ያኔ ነቴዲ ሰው ገጭታል ተብለው ሲታሰር ቴዲ ታውቃላችሁ ሰው አንድ ሰው ሆኖ ሰው ሰላማዊ ሰልፍ ይወጣል እንዴ ብቻውን የኢትዮጵያን ሰንደቅ ዓላማ ይዞ ሰላማዊ ሰልፍ ይወጣ ነበር ያኔ ብቻውን ይሄ ብቻ አይደለም ብዙ ነገሮች መዘርዘር እንችላለን አይበቃንም ቦታ ስላደረጋቸው በብዙ ነገሮች እናውቃለን ግን ከሁሉም በላይ አንድ የማይረሳና ታማኝ ብቻ አይደለም እኔን ጭምር የሚያናድደኝ ተመላልሼ የተውኩት አንድ ነገር አለ አብይ በመጣ ጊዜ ካወቃችሁ አብይ በመጣ ጊዜ ወደ ውጭው ዓለም ሲመጣ አብይ መጀመሪያ ላይ ታዋቂና ተደማጭነት አላቸው የተባሉ ሰዎችን መሰብሰብ ነበር ትልቁ አይታችሁት ከሆነ አሜሪካ እንደመጣ ታማኝ ጋር በደውለት ያነሳም እንደ ስልክ እያለ ነበር ሲናገር የነበረው በላይ ከዛ ከስንት በኋላ አሜሪካ በተዘጋጀው መድረክ ላይ ሁላችሁም አይታችኋል ህዝቡ ታማኝ ካልመጣ ብሎ ታማኝ እያለ በዛ ነገር መጣ ታማኝ በሚመጣበት ሰዓት ላይ አብይ ጋር ሲገናኙ ማለት ነው በጣም ሁሌ እንትን ብለው ማለት ነው እኔ በእንትን ያየሁት በእንባ ተሞልቼ ነው ያን ክስተት ያየሁት የማስበው ማሁንም ማለት ነው ለማንም አድርጎት እንደማያቃቃለው ታማኝ ኢትዮጵያን መውደዱ ሁሌም እንዳለው ነው ቅድ አብይን እውነተኛ መስሎት ያን ሁሉ ብዙ ነገር ተደርጎ የነበረው ነገር ሄዶ ነው አጎንብሶ ይሳል አብያሱ የተቃቀፉት ለኢትዮጵያ ሲባል የተደረገ መሆኑ የማይገባቸው ውሃ ብታርከፈከፉባት የማይገባ ጥቁር ቦሎቢያ ጥቁር ድንጋይ የሚባል አይደል እንደዛ አይነት ሰዎች አሉ ወይም ሆን ብለው አሽሙረኞች አሉ ታማኝ ለምን ያ እንዳደረገው ግልጽ ነው ለምንም አይደለም ሁላችንንም አብይን በተቀበልንበት መንገድ ነው የተቀበለው ብዙዎቻችን አብይን ሲመጣ እንደዛ ነው ደግሞ አብይ አልነበር እኛ አልነበር ሞዳ አብይ ሄር ነው ካስታወሳችሁ ኢሳትን ስንሰራ ለ10 ዓመት ከደመጣችሁ አብይ ነበር ወደኛ አቋም ይመጣው ኢትዮጵያኛ ከናዝሬት መልካም ነገር ሊወጣ ይችላል እስከሚባል ድረስ ከኢህአዴግ ቤት ውስጥ ኢትዮጵያ አገሬ የብሔር ጭቆና መኖር አለመኖሩ ግን አልተረጋገጠም ኢትዮጵያችን ሰንደቅ ዓላማችን እናታችንም እያለ ሲመጣ ያን ነገር አይደል ለማን ተብሎ ለኢትዮጵያ ተብሎ አንዳንዶች ብኩርናቸውን ለጥቅም የሸጡ ታማኝ ወድቆ አብይን ሳመ እንደዚህ ያደረገ እንዲህ አይነት ነገሮች ይበዛሉ አይደለም አገራችንን ይወደድ ሁሉ አድርገነዋል ታማኝ የጥቅም ሰው ቢሆን ኖሮ በዛው ይቀጥል ነበር የተንደላቀ ቀደም እንዳላችሁ የክብር ዶክተሬቱም አውሩሬውን የመጣው ነው ያለው አብይ ጋር ታማኝ ቢስማማ ኖሮ እሱ እኛም ብንስማማ ኖሮ ምን እንደሚጠብቀን ታውቃላችሁ ሰው ማለት አያያዝን አስተሳሰብን አይቶ በትክክለኛው መስመር የሚመራ ነው እውነት መሰለው ኢትዮጵያን የወደደ መሰለው ኢትዮጵያ እያለ መጣ አጠቃላይ የኢትዮጵያ ህዝብ ከዳር እስከ ዳር ከሰሜን እስከ ደቡብ ተነሳ ታማኝ የህዝቡ ልጅ ነው እሱንም ያን ሲያደርገው በቃ ኢትዮጵያ መጣ መሪ ብሎ አመን ለሀገሬ ለኢትዮጵያ ብሎ ማለት ይሄን ያሳየኝ እንደምንለው ሁላችን ፕሮፌሰር መስፍን እንኳን ይሄን እዚህ ደረጃ መድረሱን ያገዛ ሳያዩ ሄዱ እነሱ ሁሉ ወይ ለኢትዮጵያ ፀሐይ ወጣ ነው ያሉት ሳይታወቅ በኋላው ማለት ነው ሲያውቅስ አቆመ ፍሬን ያዘ ሁላችንም በቃናል በዛው የጥቅም የፈለጉ በዛው ቀጥለዋል ያን እየመዘዙ በጎጥ ውስጥ የተወሸቁ ሰዎች በተለያየ ነገር ውስጥ ሰው የራሱ ሐሳብ አለው ሰዎች የሌለ ኢንተርፕሪቴሽን የሌለ ፍቺ የሌለ ምን ለማድረግ ሲያደርጉ ያቆስላል ከምናቀውና እኔም በጣም ይሄ ያ ነገር ታማኝ ሊጸጽተው ይችላል የሚጸጽተው ቀደም እንዳለው ቁስል ሊሆን ይችላል ምንድነው ቁስሉ ለኢትዮጵያ የመጣ መስሎኝ ይሄ መንግስት ሊል ይችላል ያ ፐርሰናል ፊሊንግ ነው ለኔ ግን ያ ስሜት የሚሰማኝ ለምንድነው ታማኝ ኢትዮጵያን መውደዱ ታማኝ ሀገሩን መውደዱ ነው የሌሎቹ ስራዎቹ ቅጥያ ነው ያው ከዛ ተለይቻለሁ ያን ነገር ያደረገው ለዛ ነው ለዚህ ነው ስለዚህ ብዙ ነገሮች ስላሉበት ከፊት ረድፍ ነው ይመራ ስለነበር
በብዙ ነገሮች እንደቆሰለ በማህበራዊ ሚዲያ እንመለከታለን። ትንሽ ረፍት ላድርግ ብለዋል። እውነቱን ነው። ልጆቹን ጥለውም ብሎ ነበር የሚንከራተተው ከአንዱ መድረክ በአውሮፓ በየሀገሩ እየዞሩ አሁን ያዳድርግ ብለዋል። የጥሞና ጊዜ ወስዷል ብለን እናምናለን እኛ በቂ ግን እርግጠኛ ነኝ እሱም ቃል ገብቶልናል። አንድ ቀን አብሮን በዚህ በነፃነት ትግሉ በሚዲያ ትግሉ ይሰለፋል ብለን ተስፋ እናደርጋለን። እስኪ ከራሱ ጊዜ ይምጣ ብለን ነው ደጋግመን እንሲት እያደረግነው እንገኛለን። አይዞ ታማኝ በርታ፣ ሁሉም እናውቃለን። ብዙ ስለደከምክ ብዙ ስለለፋህ ስላቆሰለህ ነገሮች እንደሆኑ ይገባናል። እኛም ነገ ጧት አናውቀውም። ሲበዛብን እንደዛ ልሆን ስለምንችል በአንተ አልፈረድንም። ነገር ግን አንድ ቀን ትመጣለህ ብለን ተስፋ እናደርጋለን። አንተ ላይ የሚወረወረው ሁሉ እኛ ላይ እንደሚወረወረው ልታስበው ይገባል። በቃ አንተ ላይ